ሰላም ጤና ይስጥልኝ ውድ የጤናማ ህይወት ተመልካቾቼ። በዛሬው ቪዲዮ በእርግዝና ወቅት ስፖርት መስራት ይቻላል የሚለውን ጥያቄ በግልጽና በቀላል መንገድ እንመልሳለን። እርጉዝ ሴቶች ምን አይነት እንቅስቃሴ መስራት እንደሚችሉና ከምን አይነት እንቅስቃሴ መቆጠብ እንዳለባቸው እንመለከታለን። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ። ላለው ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሁንላችሁ። ብዙ እርጉዝ ሴቶች እርግዝና ላይ ስፖርት መስራት አይፈቀድም ወይም ስፖርት መስራት ልጁን ይጎዳዋል የሚል አመለካከት አላቸው። ነገር ግን ይህ አመለካከት ሁል ጊዜ ትክክል ነው ማለት አይደለም። ምክንያቱም አንዲት እርጉዝ ሴት በእርግዝና ጊዜ የደም መፍሰስ፣ ከፍተኛ የደም ግፊት ወይም ሌላ ከባድ ችግር ከሌለባት ቀላል እንቅስቃሴዎችን ማድረግ አይከለከልም። ስፖርት መስራት አለባት ወይም እንቅስቃሴ ማድረግ አለባት ስንል ከባድ እንቅስቃሴዎችን አይደለም። የእርግዝና ወቅት ስፖርት ሲባል መራመድ፣ መዋኘትና ቀላል የቤት ውስጥ እንቅስቃሴዎችን የመሳሰሉትን እንቅስቃሴዎች ማለት ነው። እንደ ክብደት መሸከም፣ መዝለል እና መውደቅ የሚያስከትሉ ስፖርቶችን መስራት አያስፈልግም። ትክክለኛ ስፖርት በእርግዝና ወቅት ብዙ ጥቅሞች አሉት። የጀርባና የወገብ ህመምን፣ የሰውነት ጭንቀትና ድካምን ይቀንሳል። የክብደት መጨመርን ይቆጣጠራል። የደም ዝውውርንም ያሻሽላል። ከእንደገናም ለቀላል ወሊድና ለፈጣን መልሶ ማገገም ያግዛል ማለት ነው። እርግዝና ሲጀምር የሴት ሰውነት በጣም ብዙ ለውጦችን ያስተናግዳል። ሆርሞኖች ይቀየራሉ፣ ክብደት ይጨምራል፣ ሆድ ያድጋል፣ የጀርባና የወገብ ላይ ጫናም ይጨምራል። ስለዚህ ሰውነት ትክክለኛ እንቅስቃሴዎችን ይፈልጋል ማለት ነው። ቅድም ያልናቸውን ደህንነታቸው የተጠበቁ ስፖርቶችን መስራት ትችላላችሁ። ለምሳሌ መራመድ በእርግዝና ወቅት በጣም የሚመከር እና ቀላል ስፖርት ነው። ምክንያቱም ልዩ መሳሪያ አያስፈልገውም። በማንኛውም እድሜና በማንኛውም የእርግዝና ወር ሊደረግ ይችላል። መራመድ የደም ዝውውርን ያሻሽላል፣ ክብደትንም ይቆጣጠራል። ስለዚህ በቀን ከ10 እስከ 15 ደቂቃ ጀምሮ ቀስ በቀስ እስከ 30 ደቂቃ መራመድ ይቻላል። በጣም ድካም የሚሰማችሁ ከሆነ ማቆም ትችላላችሁ። ሌላው መዋኘት በእርግዝና ወቅት የሚመከር ስፖርት ነው። ውሃ ሰውነትን ይደግፋል። ስለዚህ የጀርባና ወገብ ላይ ያለውን ጫና ይቀንሳል ማለት ነው። መዋኘት ድካምንም ይቀንሳል፣ ጡንቻዎችን ያጠናክራል፣ ጀርባና ወገብንም ያሳርፋል። በዋና ወቅት ማድረግ ያሉብሽ ጥንቃቄዎች በጣም የሚያደክም ፍጥነት መጠቀም የለብሽም። መዝለልንም ማስወገድ አለብሽ። ይህ ማለት ዘለሽ ወደ ውስጥ መግባት የለብሽም። በቀን ከ20 እስከ 30 ደቂቃ ብቻ በቂ ነው። ሌላው ቀላል ስትሬቺንግ ማድረግ ነው። ስትሬቺንግ ማለት ጡንቻዎችን ቀስ በቀስ መዘርጋት ማለት ነው። ይህን የምታደርጉ ከሆነ የጀርባና እግር ህመምን ትቀንሳላችሁ፣ ሰውነታችሁም ያርፋል። ነገር ግን ከባድ ነገሮችን መግፋትና መዝለል የለብሽም። ከመተኛት በፊት መስራት ይመከራል። ህመም የሚሰማሽ ከሆነ ደግሞ ማቆም ትችያለሽ ማለት ነው። ሌላው ደግሞ ቀላል የቤት ውስጥ እንቅስቃሴ ነው። ብዙ ሴቶች ስፖርት አልሰራም ይላሉ። ነገር ግን ቀላል የቤት ውስጥ ስራዎችም እንቅስቃሴ ናቸው። እንደ ቤት ማጽዳት ሊሆን ይችላል። ቀላል እንቅስቃሴ ቤት ውስጥ የሚደረጉ ማንኛውም ነገሮች። ነገር ግን ከባድ ነገሮችን መሸከምና ብዙ ሰዓት ቆሞ መስራት አያስፈልግም። ውድ ተመልካቾቼ፣ ሁሉንም ስፖርት ለመስራት ሐኪም ማማከር የግድ ነው። ሌላው ልብ ማለት ያለባችሁ በእርግዝና ወቅት በአጠቃላይ ስፖርት መስራት ይፈቀዳል። ነገር ግን ሁሉንም ስፖርቶች ማለት አይደለም። አንዳንድ እንቅስቃሴዎች ለእናቱና ለሕፃኑ ከፍተኛ አደጋ ሊያመጡ ስለሚችሉ ከመጀመር በፊት መለየት ያስፈልጋል። ለምሳሌ ከፍተኛ ክብደት ማንሳት አይመከርም። ከፍተኛ ክብደት ማንሳት የሆድ ግፊትን ይጨምራል፣ የማህፀን ጡንቻንም ሊጎዳ ይችላል፣ የጀርባና የወገብ ጉዳትም ሊያመጣባችሁ ይችላል ማለት ነው። በእርግዝና ወቅት የሰውነት ክብደት ራሱ እየጨመረ ስለሆነ ተጨማሪ ክብደት ማንሳት አደገኛ ነው። ሌላው መዝለልና ፍጥነት ያለው ስፖርት መስራት ነው። ፈጣን ሩጫና ዝላይ አይነት እንቅስቃሴዎችን ማስወገድ አለባችሁ።
ፈጣን ሩጫና ዝላይ አይነት እንቅስቃሴዎች የደም ግፊትንና የመውደቅ ዕድልንም ይጨምራሉ። ስለዚህ እነዚህን እንቅስቃሴዎች መስራት አያስፈልግም ማለት ነው። ሌላው ደግሞ የመውደቅ አደጋ ያለባቸውን እንቅስቃሴዎች ማስወገድ አለባችሁ። ለምሳሌ ብስክሌት መንዳት፣ ፈረስ መጋለብ የመሳሰሉት እንቅስቃሴዎች በጣም የመውደቅ አደጋን ሊያስከትሉ ስለሚችሉ ማስወገድ ያለባችሁ እንቅስቃሴዎች ናቸው። አደጋቸውም በጣም ከፍተኛ ነው። ሌላው በእርግዝና ወቅት የማይመከሩት የሆድ ላይ ግፊት የሚፈጥሩ ስፖርቶች ናቸው። እንደ ሲታፕ፣ ፕላንክ አይነት ሆድ ላይ ጫና የሚፈጥሩ ስፖርቶች በፍጹም አይመከሩም። ምክንያቱም የሆድ ጡንቻዎችን ይጎዳሉ፣ የማህፀን ግፊትንም ይጨምራሉ፣ የጀርባ ህመምንም ያስከትላሉ። እንግዲህ ውድ ተመልካቾቼ ስፖርት ከመጀመራችሁ በፊት ሐኪማችሁን ማማከር አስፈላጊ ነው። እንቅስቃሴዎቻችሁ ቀላልና በመጠኑ ማድረግ፣ ከፍተኛ ክብደትና ፍጥነት ያላቸውን እንቅስቃሴዎች አለመስራት፣ እንቅስቃሴ በምታደርጉበት ቦታ ንጹህ ውሃና ንጹህ አየር ያለበት ቦታ መሆን፣ አደጋ የሚያስከትሉ ስፖርቶችን ማቆም፣ ረጅም ጊዜ በጀርባ ተኝቶ የሚሰሩ ስፖርቶችን በመተው፣ እነዚህን በማድረግ ያንቺንም የልጁንም ደህንነት በተጠበቀ ሁኔታ ስፖርት መስራት ትችላለሽ ማለት ነው። በአጠቃላይ በእርግዝና ወቅት ትክክለኛና ደህንነቱ የተጠበቀ ስፖርት መስራት ለእናቱና ለሕፃኑ በጣም ጠቃሚ ነው። እንግዲህ ውድ ተመልካቾቼ በእርግዝና ወቅት መደረግ ያለባቸው እና መደረግ የሌለባቸውን እንቅስቃሴዎች ዙሪያ ጥሩ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ ላለው ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።